Gedion reacts ቪዲዮ ፈጥኖ ሲመጣ ሪአክሽኑ ዛይድኑ ከዛ ኩሉ ነገር ኩሉ ማለን በገዲዮን ቻናልን ከረምን እንጆይ ያረግኔ በተሰብ ላይክ እና ሰብስክራይብ አድርገብ የገዲዮን ሪክስ ሰበር ዜና በአሁን ሰዓት ጦርነቱ ወደ እንግሊዝ ሀገር ከዞረ ጌታ ይመስገን የሁለቱንም ሃይማኖት ጾም እየጾምን ነው ወላሂ ስምህን ማን ነበር ያልከኝ ጓደኞቼ ለምንድን ነው ስንቸገር ብድር ማታበድረን ይሉኛል አንዴኝ ከዛም ባፍሳት ተወራ ባይምሮ ላኪሉ እቺ አንድ ኦኬ አንዱ ላይ ኢንካፔ ታኩሪ ፍቅረኛ አለ ፍቅረኛ አለ አትፋታት እንጂ ንገረኝ እያሰብኩ ነው አሁን እያሰብኩ ነው ምን አለኝ ምን ልበል አረ ሊዚ እያሰብኩ ነው በቃ አሁን እኮ ስራ አለኝ አግብቼ በቃ በስማለሁ መውለድ ነው ስለዚህ ፍቅረኛ የለህም ነው አለኝም የለኝም አፋፍ ላይ ነው ክሊር የሆነ ነገር የለም ጓደኞቼ ለምንድን ነው ስንቸገር ብድር ማታበድረን ይሉኛል አይ የእናንተን ችግር በገንዘብ ፈትቼ የኔን ችግር በጸሎት መጋፈጥ ስላልፈለኩ ነው ጌታ ይመስገን የሁለቱንም ሃይማኖት ጾም እየጾምን ነው ወላሂ ስምህን ማን ነበር ያልከኝ ገብረ መሐመድ ዮኒ ማኛ ሰበር ዜና በአሁን ሰዓት ጦርነቱ ወደ እንግሊዝ ሀገር ከዞረ የአርሰናልን መድፍ ነው የሚጠቀሙት ሲሉ የቼላው ጀማ ገለጹ አዲስ አፕሊኬሽን ላውንች አድርጋልና ስለዛ አፕሊኬሽን ደግሞ የሆነ ነገር በለን አፕሊኬሽኑ አላማው ምንድነው ለማን ነው አጠቃቀሙስ እንዴት ነው የሚለውን ነገር ደግሞ እንግዲህ ሲድሮ ይባላል አፕሊኬሽኑ ምን ማለት ነው ትርጓሜ ያለው እውነት ለመናገር በትግርኛ ሲሆን ትርጓሜ ያለው ሲድራ ለምሳሌ ሲድራ ወደ ሲድራ መውሰድ እንችላለን ቤተሰብ ማለት ነው ኦኬ ሲድሮ ዲቨሎፕ የተደረገው በኢንፍራቴክ ነው ሲድሮ ማለት ልንገርሽ ከእንትን በላይ ነው ከአፕሊኬሽን በላይ ነው ተስፋ ነው ይዞ የመጣ ወደ ኢትዮጵያ ለወጣቱ ብዙ ወጣት አለ እኮ አሁን ስራ ይፈልጋል ስራ እያገኘ አይደለም አሚን በጣም ብዙ ሰው ስራ እየሰሩ ነው አንዳንዶቹ ደስተኛ አይደሉም በሚሰሩት ስራ ሶ ሲድሮ አፕሊኬሽኑ ምንድነው ይዞ የመጣ መሰለሽ ራሱ ቲክቶክ ነው እኮ ግን ደግሞ ሱፐር ኒሽ ይባላል ሱፐር ኒሽ ማለት ቲክቶክ አሁን ፎከስ የሚያደርገው ዋይድሊ ነው እንደ ኢንተርናሽናል ነው እንግሊሽ ተናጋሪዎች ደግሞ ሞር ቫልዩ ያደርጋል ወይም ደግሞ ቪዛ ካርድ ያለበት ሀገር ስለሚያገኙ አዎ አሁን ናይጄሪያ ላይ ሆኖ በእንግሊሽ የሚናገሩ በጣም ብዙ ኮንተንት ክሬተሮች አሉ የሚነዱት መኪና ብታዩ የሚገራርም ጸዴ መኪና ነው የሚነዱት ምናምን እኛ ግን አማርኛ ተናጋሪዎች ነን አልተገዛንማ we have our own language ምንኮራበት አማርኛ አለን ምንኮራበት አፕሊኬሽን ግን የለንም ሶ ተረዳሽን ሳንገዛ ግን ደግሞ በኢንተርናሽናል አፕሊኬሽን ተገዝተናል እየጎዳን ነው ያ አፕሊኬሽን ደግሞ ምክንያቱም ለኛ አያስብማ ሲድሮ አፕሊኬሽን ይዞ የመጣው ይህ ነው አሁን ኤሚ አንቺ በጣም ትልቅ ኦዲየንስ አለሽ ኢትዮጵያ ውስጥ አውጭ ሀገር ግን ያን ያህል ኦዲየንስ የለሽም አበሻሉ ኢንተርናሽናል ይቆ ከአበሻ ውጭ ነው ያልኩሽ ሊሚትድ የሆነ ሪች አለ አብዛኛው ኦዲየንሳችን እዚህ ያለ አስቢው እዚህ ሰርተን እዚህ መሸጥ ከቻልን እዚህ ማገዝ ከቻልን we're going to make so much money but አብዛኛው ሰው ሀብታም ይሆናል ማለት ነው ሰበር ነው ያ ምንድነው የሚባለው ያ የቲክቶክ ልመና ሰበር ነው ማለት ነው ቲክቶክ አያስፈልገንም ካሁን በኋላ ለምርጫ ነው የምናየው ቲክቶክ just ለመዝናናት ከፈለግን ሲድሮ አሁን አንቺ ለምሳሌ ቪዲዮ ፖስት ብለሻል እንበል አንዲት ቪዲዮ ፖስት ብለሻል እሷ ቪዲዮ ፖስት ተሻት ደግሞ ከአንድ ወር በፊት ነው እሷ ቪዲዮ አይተው ኢንስፓየርድ ሆኖ ጊፍት መስጠት ይችላሉ ሰዎች ሲድሮ እሱ ነው ሞቲቬት የሚያደርገው ሰዎች ኮሜንት እና ላይክ አላ ጊፍትም ሞቲቬት እናደርጋለን የሆነ ሰው ጊፍት ሲሰጥሽ አንቺ የሆነ ፍላወር ምልክት ይመጣል የአንበሳ ምልክት የመኪና የቢራቢሮ የምናምን የተለያዩ ጊፍቶች አሉ የየራሳቸው ብር ደግሞ አላቸው ከአንድ ብር ጀምሮ 5 ብር አለ እስከ 10 20 እስከ 1000 50000 ጊፍት ማለት ነው ይህ ምንድነው ፍቅር እየገለጹልሽ ነው እኛ ሰዎች ምንባል I think there's 4 languages of love ነው የሚባል አለ በመተቃቀፍ አለ ጊዜ በመሰጣጠት acts of service ጊፍት መስጠት ምናምን ፍቅራችን በዚህ ነው የምንገልጸው ሰዎች ስንባል ሲድሮ ደግሞ ይህ ነው የሂውማን ኔቸር ተጠቅሞ ሰዎችን ሀብታም እያደረገ ነው ማለት ነው ሰው ፍቅር ነው የሚሰጠው ስለዚህ አንቺ ከ3 ሳምንት በፊት ፖስት ያልሻት ቪዲዮ ከአንድ አመት በኋላ ስቲል 5 ብር ጊፍት እያገኘች ነው የሆነ አይቷት የማያቅ ሰው እሷን ቪዲዮ ኢምፓክት አድርገሽው ጊፍት ሰጥቶሻል ስለዚህ ከአንድ አመት በኋላ እቺ ቪዲዮ እንትን ብር እየሰራች ነው ስለዚህ አሁን አንቺ በወር ውስጥ
10 ቪዲዮ ሰራሽ እንበል በየወሩ 10 ቪዲዮ የምትሰሪ ከሆነ እነዚህ 10 ቪዲዮዎች ቪዲዮ ሆነ አይደለም የሚቀሩት እንደ ቲክቶክ ብር ናቸው ገቢሽ ናቸው ቤተሰብሽ የምታስተዳድሪበት የፈለግሽው ፓሽን የምትመርጭበት መጽሐፍ ማንበብ የምትወጂ ከሆነ መጽሐፍሽን የምታነቢበት ስለዚህ እየተዝናና ስራ የምትሰራበት አይነት ፕላትፎርም ነው ማለት ነው ኢንትረስቲንግ this is amazing ነው መቼም ጀምር ሰው እየጠበቀ እኮ ነው ቀን እየቆጠረ እኮ ነው አብዛኛው የሚገርመው ነገር 100,000 ዳውንሎድ አድርጎታል በአንድ ቀን ያው ገርማል በጣም በአንድ ቀን ውስጥ 100,000 አሁንም በጣም ብዙ ዳውንሎዶች እየመጡ ነው በጣም አይ ቲንክ ከአራት ቀን በኋላ አናውንስ እናደርገዋለን ያው መጀመሪያ ወር ላይ ያው ከ1 ሚሊዮን በላይ ዩዘርስ ዳውንሎድ እንዲያደርጉት ነው that means already ደርሰንበታል ቲክቶክ እየሄድንበት ነው ማለት ነው በመጀመሪያ ወር ትልቅ ሰክሰስ እና አሁን ላምበርጊኒ መግዛት ቀላል እየሆነ ነው ኢትዮጵያ ውስጥ ሆነሽ አስቢ that imagination እኔ ተናግሬ ነበር ከአንድ አመት በፊት አዋርዲንግ ሲሸለም ቀጣይ ላምበርጊኒ የሚያመጡት ቲክቶከሮች ይሆናሉ አዎ ኢንተርኔት ማኒ አሁን በጣም ትልቅ ሀብት ነው ትልቅ ኮበሳ እና አንድ ሰው አሁን እኔ ባለሁበት ደረጃ አዶናይ ቁጭ ብዬ ምክር እየሰጠው ከዛ ደግሞ ጊፍቲንግ ሞቲቬት የሚያደርግልኝ አፕሊኬሽን ከመጣ ያ አፕሊኬሽን ደግሞ በብርም በዶላርም ያሰጠኛል በቴሌ ብር አለ ምናምን እንደ ኮይን ነው የምትሞዩ ሰው ጊፍት ለማድረግ ስትሞክሪ ወደ ቴሌ ብር ይወስድሻል ምን ያህል ብር መሙላት ትፈልጋለሽ ትጽፊያለሽ አካውንትሽ ላይ ይሆንልሻል ኮይኑ ማለት ነው ከዛ በኋላ የፈለግሽውን ሰው ኮይን መስጠት ትችላለሽ ማለት ነው በፍላወር መልክ በተለያዩ ማለት ነው አዶናይ በጣም ብዙ ብር ይሰራል በጣም ታዩና በሲድሮ እኔ እንደ ዩዘር እንደ ኮንተንት ክሪኤተር ሲድሮ ላይ በጣም ብዙ ብር ሰራለሁ በጣም ብዙ ታላላቅ ቲክቶከሮች ማልቲ ሚሊዮነርስ ነው የሚሆኑት ታያለሽ በጣም ሲለቀቅ ሲድሮ አለባበሳቸው ምናምናቸው ላይፍ ስታይላቸው ይቀየራል ይህ ማለት ክሪኤቲቪቲያቸው ይቀየራል ኢንቨስትመንታቸው ፕሮዳክሽን ቲማቸው ምናምን ኢትዮጵያ የአፍሪካ ክሪኤቲቪቲ ሀብ ነው የምናደርጋት ህልም ነበረን እኮኛ ያቆመን ምንድነው ያ ገንዘብ ነው ፋንድ አልነበረንም ከህልማችን ጋር ማች የሚያደርግ ገቢ አልነበረም ሶ ሊሚትድ የሆነ ክሪኤቲቪቲ ነበረን አሁን ግን እሱ በጠስ ነው ተሰበረ ስለዚህ ሁሉም ሰው የየራሱ ፓሽን ጀምሮ አንዷ ኩኪንግ ሾው ትጀምራለች አንዱ ዳንሰኛ ይሆናል አንዱ ይመክራል ብር እየገባለት ነው ኳሊቲ ይጨምራል ኪችኗ ታሳምረዋለች አንዷ እኮ ተፈጥሮ ነው የምትወደው በጣም ሴትነቷ በቃ ወደ ተፈጥሮ ይጠራታል ተፈጥሮ ላይ ሄዳ ስለ ተፈጥሮ ስለ እግዚአብሔር ትመክራለች ጊፍት ይሰጣታል ሌሎች ሴቶች ወይኔ እኔ እናት ፕሊዝ ቀጥይ ልቤን እያደስሽልኝ ነው በሚወዱት ነገር እሷ በምትወደው ነገር በመከተሏ ምክንያት ብዙ ሴቶች ራሳቸው እንዲወዱ ታረጋለች እነዚህ ሴቶች ደግሞ በሷ አገግመው እነሱም ሌሎች ሴቶችን ያድናሉ አየሽ እንዴት ኢትዮጵያ እንደምትድን ይኮ ስለ ገንዘብ አይደለም እኮ ባይዘው ስለ ፓሽንና ስለ ከሰርቫይቫል መውጣት ነው ለመጀመሪያ ጊዜ ወጣቱ ከሰርቫይቫል ወጥቶ ወደ ፓሽን ወደ ፐርፐዝ እየገባ ነው ከዚህ እኔ ደግሞ ለዚህ ድልድይ በመሆኔ ከዚህ በላይ ምን አይነት ሙሉነት አለ ደስታ ይሰማኛል ሙሉ ደስታ ነው የሚሰማኝ በጣም ያ ለብዙ ወጣቶችም ደግሞ ስራ እድልም ነው በቃ መተዳደሪያም የሆነ ስራ አጣው የሚለው ነገር ራሱ አይኖርም የለም በቃ ሊትራሊ የለም እኛ ደግሞ ባይዘው እንደ ኢትዮጵያውያን መስራት የሚፈልግ ሰው የለም እንደ ኢትዮጵያዊ ክሪኤቲቪቲ ያለው ሰው የለም ግን ጀስት ኦፖርቹኒቲው አልነበረም እሱ ነው ክሬት ያደረጋች ሲድሮ መጣ አሁን ሰበር ነው አዲስ አበባ ደግሞ ያየሻት ነው how fast it's growing unbelievable ውጭ ሀገር ነው የሚመስለው አሁን ሁሉም ላይ አይደል እንዴ አዎ በጣም ውጭ ሀገር ነው የሚመስለው አሁን ማችልና ፋይናሊ የወቾ ጉድ ኢንትሮ አልቋል ወቾ ጉድ ዩናይትድን ጨዋታ ድግስ ላይ ለማየት ያላሰለሰ ጥረት እየተደረገ ነው እዚህ ንቁ ተሳትፎ እያደረጉ ነው በስተመጨረሻው ተስተካክሎ በደበስባሳው እያየን ነው ደበስበስ ብሎ ነው የሚታየን ግን አንድ ባዶ እየተመራ ነው ዩናይትድ ፔናልቲ ነው የገደለው እኮ ኦዴ ፔናልቲ ነው ቀይ ሰጣው የታባቱ አንተስ ጀመረ የአርሰናል ደጋፊ አይደል ወደዛ ምን ከማ አስልክልሃለሁ አሁን አስልክልሃለሁ ሆኗል ዩናይትድ ሶስተኛ ሆኗል የቋጠርክ ጠቅላላ ወደ ቤት ገባ በሰላም ገባ አሁን የአርሰናልን እንቋጥራለን ወጥተን እንደዚህ ነው እንዲህ ነው ምን ይዛችሁ ያሳይ ወዴት ይሄድ ነው እዚህ ጋር ምን
ሽምግልና ልል ነበር። በስመ አብ ቅዱስ ቅዱስ ክርስትና ልንበላ ድንኳን ልንሰብር አልተጠራም። አንተ እንደው አልተጠራም። እኔ ነኝ ይዤ የመጣሁት ፕላስ ዋን ያርግ። በዚህ አጋጣሚ ቤኪን ማለት የምትፈልገው ነገር አለ ስላልጠራ ይሄ ቪዲዮ የሚፖስተው ባይዘው ቻሌንጁ አላለቀም ካለ ነው። እሺ ካለቀ ትኝት ነው ብለው ገብሽ። በዚህ አጋጣሚ ሮቤል ትዳር ፈልጋል። ምን አይነት ነው የምትፈልገው? ባይዘው እንትን ቻሌንጁ የሚቀጥል ከሆነ እግዚአብሔር ነይ እያሰብኩት ነበረ። የሚቀጥል ከሆነ ሳይሆን 2 ሳምንት ከሆነ አንዱ የሚቀጥለውን 1 ሳምንት ትገባበታለህ ሚስት ለማግኘት ኢንካፔ ዛሬ ከሀገራችን እንቁ የደቡብ ዘፋኛችን ጋርና የአርሰናል ደጋፊ ጋር ነን እና ዛሬ አይምሮን ለማንበብ ሞክራለሁ። ጋይስ በደምብ ተከታተሉ። እሺ አስጊ እንዴት ነህ? እስቲ በእናቴ እኔ የእንተ ጥንቆላ ሰዎችን ስታስጨልላችኋለሁ ደሞ ወደ ወጣ። እሺ አሁን ምን መሰለህ አይምሮን ፍሬ ያገውና ከአርሰናል ተጫዋች ልክውን የምትወደውን በአይምሮ ያዝልኝ ይፈልኩ ብዙ ናቸው። እሺ በጣም ወዶና በተለይ አሁን በሚያረገ ባለው ነገር በጣም ወዶ ተጫዋች አለ። እሺ አንዴኝ ከዛም በአፍሳት ተወራ ባይምሮ ላክልኝ። እሺ ኦኬ አንዱ ላይ ኢንካፔ በነካጂ አሁን ዩናይትድ እየተመራ ነው። ያጀልባል ይሸነፋል። ቀጣይ አርሰናል እስከ ቸልሲ ጋር ያለው ነገር ይሄ ከሰራ ልክ ነህ። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የ130ኛው የአድዋ ድል በዓልን አስመልክቶ በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳስቧል። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ አለመረጋጋት ምክንያትም በግፍ እየተገደሉ አካላቸው እየጎደለና እንዲሁም ከቀያቸው እየተፈናቀሉ ያሉ ንጹሃን ወገኖቻችን ልናስብ ይገባል ሲል አስታውቋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ያለው ድምፃዊው ፍቅር ሁሌም እንደሚያሸንፍ አስታውሷል። በዝግታ ከፊልም ዓለም ስገባ የጌዲዮን ሪያክትስ ቤት ነው መድረሻዬ። አብረን እንገረማለን አብረን እንስቃለን ለዚህ ቆንጆ ጊዜ ከልብ እናመሰግናለን። ሁላችሁም ቤተሰቦቼ ናችሁ።